Iran is under relentless attack. Iranian forces are striking back. ኢራን ፔንታገን ያልጠበቀውን አቅሟን አሳይታል። Air defenses scrambled. Interceptors rushed. ሚሳኤሎቿ ከኢራን 2500 ማይል ርቀት ላይ አረጋግጠዋል። እስራኤል ወታደራዊ አዛዦች ዘንድ ከፍተኛ ስጋት ፈጥሯል። So it's much safer for us to do it at night. የኢራን ሚሳኤሎች ዛሬም አልበረዱም። ኢራን ጦርነቱ ከተጀመረ ጀምሮ ከ90ኛ ዙር የሚሳኤል ጥቃት በላይ የሰነዘረች ሲሆን ከቀናት በፊት እንዳስጠነቀቀችው በባህሬን የሚገኘውን የአማዞን የዳታ ማዕከልን ማውደሟን ተናግራለች። የኢራን ሪፐብሊክ አብዮታዊ ዘብ የጥቃት የተሰነዘረው ዶናልድ ትራምፕ ለሀገራቸው ሕዝብ የኢራኑን ወረራ አስመልክቶ ለመጀመሪያ ጊዜ ንግግር ባደረጉ ሰዓታት ውስጥ መሆኑ ጥቃቱን በጣም አስገራሚ አድርጎታል። ትራምፕ ከሐሙስ ንግግራቸው ምናልባትም የተለየ ትኩረት ሊሰጠው የሚገባው ኢራንን ወደ ድንጋይ ዘመን መልሳታለሁ የሚለው የንግግራቸው ክፍል ነው። በእርግጥ ይህን ባሉ በሰዓታት ውስጥ ቴህራን ውስጥ የሚገኘውን ግዙፍ ድልድይ አውድመውታል። ከዚያ በዘለለ ትራምፕ እንደፎከሩት ቴህራንን ወደ ድንጋይ ዘመን ሊመልሷት የሚችሉት በኒውክሌር ጥቃት ብቻ ይመስላል። እንዲያ ከሆነ ዘንዳ ታዲያ በእርግጥም የኒውክሌር ጥቃት ቢሰነዘር ዓለም ምን መልክ ሊኖራት ይችል ይሆን የሚለው አስጨናቂ ጥያቄ ነገሩን በቅጡ በሚያውቁ ሊቃውንት አስደግፈን ልንዳስሰው እንሞክራለን። ከዚያ ባለፈም የጦርነት ሊደመደም የሚችልባቸውን ሁለት የቢሆን ዕድሎችንም ሰፋ አድርገን እንመለከተዋለን። ጥቂት ደቂቃዎች አብራችሁን ቆዩ። የሳሎን ቲዩብ ቤተሰቦች ዮናስ ክብረት አብሬያችሁ ነኝ። በሲኤምሲ ከአዲስ ኮንቬንሽን ሴንተር ፊት ለፊት በካሬ ከ84 ሺህ ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት አይፈልጉም? ከባለ 1 እስከ 3 መኝታ ምቹ ቤቶች በ10 በመቶ ወይም 650 ሺህ ብር ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ቀርቦሎታል። አያጓጓም? ባለ 1 መኝታ በ6 ሚሊዮን ብር፣ ባለ 2 መኝታ በ9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ11 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። የሳሎን ቲዩብ ቤተሰብነቱን ካሳወቁ ከ7 እስከ 30 በመቶ እውነተኛ ቅናሽ ይደረግሎታል። ሙሉ በሙሉ የሚከፍሉ ከሆነ በካሬ በ62 ሺህ ብር ብቻ ይሸጥሎታል። ይህ የድሪም ቢልደርስ ሪል ስቴት የማይታጠፍ ቃል ነው። በ0935 12 12 19 ወይም በ0985 81 15 85 አሁኑኑ ደውለው ያረጋግጡ። ባለፈው ሐሙስ ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ሲሉ በይፋ አስጠንቅቀው ነበር። ይህንኑ ንግግር ተከትለው የመከላከያ ሚኒስትሩ ፒት ሄግሴዝ ወደ ድንጋይ ዘመን የሚል አጭር መልእክት በማህበራዊ ገጻቸው ላይ በማስፈር ያስተዳደሩን አቋም አጠናክረዋል። ሐሙስ ማምሻውን የአሜሪካን ጦር በኢራን ታሪክ ለመጀመሪያ ጊዜ ትልቅ የሲቪል መሰረተ ልማት ላይ ጥቃት ሰንዝሯል። ይህ እርምጃ የተወሰደው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳታለን የሚል የዛቻ ንግግር ባደረጉ በጥቂት ሰዓታት ውስጥ ነበረ። So it's much safer for us to do it at night. በጥቃቱ ኢላማ የሆነው በቴህራን አቅራቢያ የሚገኘው ቢ1 ተብሎ የሚጠራው ግዙፍ ድልድይ ሲሆን ይህም የአሜሪካ ወታደራዊ ጥቃት ወደ ኢነርጂ፣ ውሃና ትራንስፖርት መሰረተ ልማቶች ሊሸጋገር እንደሚችል ማሳያም ተደርጎ ተወስዷል። ፕሬዝዳንት ትራምፕ ኢራንን ስምምነት ላይ ለመድረስ ፈቃደኛ ካልሆነች በኢራን ሲቪል ማህበረሰብ ላይ አስከፊ ጉዳት የሚያደርሱ መሰል ጥቃቶች ሊቀጥሉ እንደሚችሉም ገልጸዋል። ጥቃቱን ተከትሎም በትልቁ የኢራን ድልድይ ላይ በደረሰው ጥቃት ድልድዩ ተደርምሷል፣ ከእንግዲህ ለአገልግሎት አይውልም፣ ገና ብዙ የሚቀሩ ጥቃቶች አሉ ሲሉ ነበር በማህበራዊ ገጻቸው ላይ የጻፉት። ኢራን ምንም ሳይቀርላት በፊት ስምምነት የምታደርግበት ጊዜ አሁን ነው ሲሉም ፕሬዝዳንቱ አስጠንቅቀዋል። የአሜሪካ መከላከያ ባለስልጣናት በበኩላቸው ጥቃቱ የተሰነዘረው ለወታደራዊ ኢላማ እንደሆነ ይከራከራሉ። እንደ ባለስልጣናቱ ገለጻ ድልድዩ የኢራን የጦር ሚሳኤሎችንና የሚሳኤል ክፍሎችን ከቴህራን ወደ ምዕራብ ኢራን በሚስጥር ለማጓጓዝ እንዲሁም ለወታደራዊ ኃይሉ የሎጂስቲክስ ድጋፍ ለመስጠት ይጠቀምበት ስለነበረ ጥቃቱ የግድ አስፈላጊ ነበር ብለዋል። ድልድዩ በከፊል መደርመሱ የተረጋገጠ ሲሆን አንዳንድ የኢራን መገናኛ ብዙሃን ግን ድልድዩ ገና ተገንብቶ ያልተጠናቀቀና ለአገልግሎት ያልዋለ እንደነበረም ዘግበዋል። በተባበሩት መንግስታት ድርጅት የኢራን ልዑክ ጥቃቱን አጥብቀው አውግዘውታል። አሜሪካና እስራኤል በሲቪል ተቋማት ላይ ጥቃት እያደረሱ መሆኑንና ዓለም አቀፍ ማህበረሰቡ ዝምታን መምረጡንም ወቅሰውታል። የኢራን የውጭ ጉዳይ ሚኒስትር ያልተጠናቀቁ ድልድዮችንና የሲቪል ተቋማትን መምታት ኢራናውያንን ለእጅ መስጠት አያበቃቸውም፣ አገሪቱ ከጦርነቱ በኋላ በድጋሚ ትገነባቸዋለች ሲሉ የአገሪቱን ጽኑ አቋም ገልጸዋል። እናም የትራምፕን ይህን መሰሉን ፉከራ ከፉከራ አልፈን ወደ እውነት ሊሻገር ከቻለ የሚሳኤል ጦርነቱ የልጆች ጨዋታ የሚያስመስለው
የኒውክሌር ጦርነት እንደሚሆን ብዙም መጠራጠር የሚያስፈልግ አይመስልም። እናም ዓለምን እያወዛገበ ያለው ዋና ጥያቄ ከምንጊዜውም በላይ ወደ ኒውክሌር ጦርነት ቀርበናልን የሚለው ነው። የሰው ልጅ ለዓለም አቀፋዊ ጥፋት ያለውን ቅርበት የሚለካው የጥፋት ቀን ሰዓት ዱምስዴ ክሎክ የተሰኘው መቁጠሪያ አሁን ለእኩለ ሌሊት 83 ሰኮንዶች ብቻ ነው የሚቀሩት። ይህም ሰዓቱ ከተመሰረተበት ከሁለተኛው የዓለም ጦርነት ማብቂያ ወዲህ ዓለም ለጥፋት እጅግ የቀረበችበት ወቅት ሆኖም ተመዝግቧል። ለዚህም ዋነኛው ምክንያት በኒውክሌር የታጠቁ ኃያላን መካከል ያለው ግጭት ሲሆን በተለይም በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት ዓለም አቀፉን የኒውክሌር መሳሪያ ስርጭት መከላከያ ስምምነት እየናደው ይገኛል። የሚገርመው ግን ይህ ጦርነት የታወጀው የኒውክሌር ስጋትን ለማስወገድ በሚል ሰበብ መሆኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቲት 21 ቀን 2018 ዓ.ም በኢራን ላይ የቦምብ ጥቃት ካደረሱ በኋላ ይህ የሽብርተኛ አገዛዝ የኒውክሌር መሳሪያ እንዲኖረው በፍጹም አንፈቅድም የሚለውን አቋማቸውን በተደጋጋሚ ሲገልጹ ቆይተዋል። ሆኖም ኢራን እውነት የኒውክሌር ስጋት ነበረች ወይ የሚለውን ጥያቄ አሁንም አወዛጋቢ ነው። በጦርነቱ መጀመሪያ ላይ የነበሩ የአሜሪካ የስለላ መረጃዎች ኢራን የኒውክሌር መሳሪያ ለማምረት ምንም አይነት እርምጃ እንዳልወሰደች ያመለክቱ ነበር። በተጨማሪም ኢራን ከአንድ ዓመት በፊት በደረሰባት የ12 ቀናት ጦርነትና የአሜሪካ አየር ጥቃት የኒውክሌር ፕሮግራሟ እንደወደመ ትራምፕ ራሳቸው ተናግረው ነበር። ቢሆንም ግን ኢራን ዩራኒየምን እስከ 60% አበልጽጋ መገኘቷ የዓለምን ስጋት ቀስቅሷል። ይህም ለሲቪል አገልግሎት ከሚያስፈልገው እጅግ የላቀ ቢሆንም ለኒውክሌር መሳሪያ ለሚያስፈልገው 90% ግን ገና አልደረሰም ነበር። ይህንን ሁኔታ የሚያብራሩት የታሪክ ምሁሩ አራሽ አዚዝ ሲናገሩ ኢራን ላለፉት በርካታ ዓመታት የተከተለችው የኒውክሌር ፖሊሲ ብልህነት የሞላበት አልነበረም ይላሉ። ኢራን የኒውክሌር መሳሪያውን እስከ መስራት ባትደርስም መሳሪያውን ለመስራት የሚያስችል አቅም ላይ በመገኘት ከምዕራባውያን አገራት ማዕቀብ ነፃ ለመሆንና ለዓለም አቀፍ ማህበረሰቡ የትግል ምልክት ሆና ለመታየት ሞክራለች ባይ ናቸው። ሆኖም ይህ ስትራቴጂ ሳይሳካ ቀርቶ ኢራን የኒውክሌር ቦምቡን ሳታገኝ ከምዕራባውያኑ ምንም አይነት የኢኮኖሚ ወይንም የፖለቲካ ማዕቀብ ሳይነሳላት ቀርታለች። ይህም ኢራንን ለከፋ ዓለም አቀፋዊ መገለልና አሁን ላለችበት ጦርነት ዳርጓታል ሲሉም ይሟገታሉ። የኒውክሌር ጦርነትን ለመከላከል የሚሰሩትና የኖቤል ሰላም ተሸላሚ የሆኑት ዶክተር አይራ ሄልፈንድ እንደሚሉት ደግሞ አሁን ያለው የኒውክሌር ጦርነት የመቀስቀስ ስጋት እጅግ ከፍተኛ ነው። ሰዎች ስለ ኒውክሌር ፕሮግራሞችና አቅሞች እንደ ረቂቅ ሐሳብ ብቻ ያወራሉ እንጂ የኒውክሌር ጦርነት የሚያስከትለውን አስከፊ ጥፋት ሊያስቡት አይፈልጉም። ሆኖም ዶክተሩ እንደሚያስጠነቅቁት ይህ በመካከለኛው ምስራቅ የተቀሰቀሰው ቀጠናዊ ጦርነት ወደ ዓለም አቀፍ የኒውክሌር ጦርነት የመቀየር ዕድሉ ሰፊ መሆኑንና ይህም በሰው ልጅ ታሪክ ታይቶ የማይታወቅ ጥፋት ሊያመጣ እንደሚችል ስጋታቸውን ያነሳሉ። ዶክተር ሄልፍንድ እንደሚናገሩት የኒውክሌር ጦርነት ስጋት አዲስ አይደለም። ገና በ2010 ዓ.ም የቀድሞው የአሜሪካ መከላከያ ሚኒስትር ዊሊያም ፔሪ በቀዝቃዛው ጦርነት ወቅት ከነበረው የከፋ የኒውክሌር ስጋት ላይ ነን ብለው አስጠንቅቀዋል። ከዚህ በኋላ የታዩት ኩነቶች ማለትም በአሜሪካና በሰሜን ኮሪያ መካከል ያለው ድርድር መቋረጥ፣ የሰሜን ኮሪያ የኒውክሌር አቅም በፍጥነት ማደግ፣ የሩሲያና ዩክሬን ጦርነት፣ የአሜሪካና የቻይና ግንኙነት መበላሸት እንዲሁም ባለፈው ግንቦት ኒውክሌር የታጠቁ ህንድና ፓኪስታን ውስጥ የተቀሰቀሰው ጦርነት ለዚህ ስጋት ማደግ ትልቅ ምክንያት ሆነዋል። አሁን ደግሞ በዚህ ላይ በመካከለኛው ምስራቅ ያለው ወቅታዊ ሁኔታ ተጨምሯል። ዶክተሩ እንደሚያስረዱት እነዚህን መሳሪያዎች አስወግደን የኒውክሌር ጦርነት ሊከሰት እንደማይችል የምናደርገውን ክህደት ማቆም አለብን። ይህ ቀጠናዊ ጦርነት ወደ ኒውክሌር ጦርነት ሊሸጋገር የሚችልባቸው ዕድሎችም ዶክተር ሄልፍንድ በዝርዝር ያብራራሉ። የመጀመሪያው መንገድ በጦርነቱ ቀጥተኛ መስፋፋት ነው። አሜሪካ ወደ እስራኤል ጦርነቱን በፈለጉት ፍጥነትና በስኬት ማጠናቀቅም ሆነ ሽንፈታቸውን ለመቀበል ፈቃደኛ ካልሆኑ ብቸኛው አማራጭ የኒውክሌር መሳሪያ መጠቀም ነው የሚል አደገኛ ውሳኔ ላይ ሊደርሱ ይችላሉ። የፕሬዝዳንት ትራምፕ ኢራንን እናጠፋለን የሚሉ ተደጋጋሚ ዛቻዎች ለዚህ ግልጽ ማሳያ ናቸው። ትራምፕ ኢራንን በተለመዱት የጦር መሳሪያዎች ለማጥፋት ቢሞክሩና ሳይሳካላቸው ቢቀር በተለይም የሆርሙዝ የባህር ወሽመጥ ተዘግቶ ከቀጠለና አሜሪካ ለከፋ ፖለቲካዊና ጂኦፖለቲካዊ ውድቀት ከተጋለጠች የኒውክሌር መሳሪያ የመጠቀም ፍላጎታቸው ሊያይል ሊጨምርና ሊነር ይችላል። ሁለተኛውና ይበልጥ አሳሳቢው መንገድ ደግሞ የተሳሳተ ስሌት ነው። በጦርነት ግርግርና ውጥረት ውስጥ አንደኛው ወገን የሌላኛውን ወገን እንቅስቃሴ በተሳሳተ መንገድ ሊተረጎም ይችላል። ለምሳሌ አንደኛው ወገን ተቃራኒው ኃይል የኒውክሌር ጥቃት ሊሰነዝርብኝ ነው ብሎ በስህተት ካመነ ቀድሞ ጥቃት ለማድረስ ሊገፋፋ ይችላል። ይህ ደግሞ በሰኮንዶችና በደቂቃዎች ውስጥ ወደማይመለስ ዓለም አቀፍ የኒውክሌር ለውጥ ያመራል።
ተንታኙ እንደሚያሳስቡት የኒኩሌር መሳሪያዎች እስካሉ ድረስ ጦርነት የመከሰቱ ዕድል ሁልጊዜም ይኖራል። የዛሬው ቀጠናዊ ጦርነት ነገ የዓለምን ፍጻሜ ሊያፋጥን የሚችልበት ዕድል እውነት መሆኑንም ተገንዝበን እነዚህን የጥፋት መሳሪያዎች ለማስወገድ ዓለም አቀፋዊ ጥረት ካልተደረገ የሰው ልጅ ሕልውና አደጋ ላይ መሆኑን በስጋት ይገልጻሉ። ዶክተር አይራ ትንታኔያቸውን በመቀጠል ፕሬዚዳንት ትራምፕ ኢራንን በንግግርም ሆነ በተግባር ለማንበርከክ ብቸኛው መንገድ የኒውክሌር መሳሪያን መጠቀም ነው ወደሚል ድምዳሜ ሊደርሱ እንደሚችሉም ያስጠነቅቃሉ። ተመሳሳይ አስተሳሰብ በእስራኤል በኩል ሊንጸባረቅ እንደሚችል ቢገመትም አደገኛው ግፊት ግን በትራምፕ የአመራር ዘይቤ ሊመጣ እንደሚችል ይነሳል። በተጨማሪም ይህ ቀጠናዊ ግጭት ወደ ሰፊ ዓለም አቀፋዊ ጦርነት የመለወጥ ዕድሉ ከፍተኛ መሆኑንም ያብራራሉ። ለዚህም እንደማሳያ የሩሲያ ለኢራን የምታደርገው ንቁ ወታደራዊ ድጋፍና የሆርሙዝ የባህር ወሽመጥ መዘጋት በቻይናና በሌሎች የእስያ ሀገራት ላይ የሚፈጥረው ከፍተኛ ጫና ሌሎች የኒውክሌር ኃያላን ሀገራት ወደ ግጭቱ ሊጎትት እንደሚችሉም ይገልጻሉ። ከዚህም ባለፈ ከግጭቱ ቀጥተኛ ተሳታፊ ካልሆኑ እንደ ፈረንሳይ፣ ፊንላንድ ካሉ ሀገራት የሚሰሙት የኒውክሌር መሳሪያ ስርጭት መከላከያ ገደቦችን የማላላት ዜናዎች አሳሳቢ መሆናቸውን የተለያዩ ዘገባዎችም ይጠቅሳሉ። ታዛቢዎቹ እንደሚናገሩት 95 አገራት የፈረሙት የኒውክሌር መሳሪያዎችን ሙሉ በሙሉ የማገድ ስምምነትና 191 አገራት የፈረሙት የኒውክሌር መሳሪያ ስርጭት መከላከያ ስምምነት ቢኖርም በርካታ አገራት ከገቡት ቃል ኪዳን ወደ ኋላ እያፈገፈጉ ይገኛሉ። ለዚህም ዋነኛው ምክንያት የመካከለኛው ምስራቁ ጦርነት ብቻ ሳይሆን የሩሲያና የዩክሬን ጦርነት እንዲሁም አሜሪካና እንግሊዝ ዩክሬንን ከጥቃት ለመከላከል የገቡትን ቃል አለመጠበቃቸው መሆኑም ይታወሳል። ይህም አሜሪካ የታመነች አጋር ስለመሆኗና የአሜሪካ የኒውክሌር ጥላ ጠበቃ አስተማማኝ ስለመሆኑ አለመሆኑ ብዙ ሀገራትን ጥያቄ እንዲያነሱ አድርጓቸዋል። በዚህም ምክንያት በደቡብ ኮሪያ፣ በፖላንድ፣ በጀርመንና በአንዳንድ የስካንዲኔቪያን ሀገራት ውስጥ የራሳችንን የኒውክሌር መሳሪያ ብንታጠቅስ የሚል ግልጽ የፖሊሲ ክርክር ተጀምሯል። በተለይም የአውሮፓ ሀገራት በአሜሪካ መተማመን ካልቻሉ ከፈረንሳይ ጋር በመሆኑ የፈረንሳይን የኒውክሌር አርሰናል ለመላው ኔቶ አባላት እንደ መከላከያ ጥላ የመጠቀም ፍላጎት እያሳዩ መሆኑን በዛ ያሉ ዘገባዎች ይጠቅሱታል። ይህ ሁኔታ ዓለምን እጅግ አደገኛና ያልተረጋጋ የኒውክሌር ውድድር ውስጥ ሊከታት እንደሚችልም ታዛቢዎቹ በከፍተኛ ስጋት ያስጠነቅቃሉ። በዚህ ጉዳይ ላይ የተጻፉ ትንታኔዎች እንደሚያሳዩት ኢራን የኒውክሌር መሳሪያ ለማበልጸግ ስላላት ፍላጎትና አሁን ያለው ጦርነት ስለሚያስከትለው ውጤት ሲጠቅሱ ኢራን የኒውክሌር መሳሪያ ለመስራት እውነተኛ እርምጃ ስለመውሰዷ አሁንም አከራካሪ ጉዳይ ቢሆንም አብዛኛው መረጃ ግን የኒውክሌር መሳሪያ ለመስራት የሚያስችል እንቅስቃሴ እያደረገች እንዳልነበረም ያሳያል። ሆኖም ኢራን ዩራኒየምን እስከ 60% ድረስ ማበልጸግ እጅግ ግራ የሚያጋባና ምንም አይነት የሲቪል አገልግሎት ዓላማ የሌለው ይልቁንም አላስፈላጊ ትንኮሳ መሆኑንም ያትታሉ። ይህ አሁን የተቀሰቀሰው ጦርነት ግን በኢራን በኩል የኒውክሌር መሳሪያ ግድ ሊኖር ይገባል የሚለውን እምነት ይበልጥ እንዲጠናከር እንዳደረገው ብዙዎች ያምናሉ። ኢራን መሳሪያውን የመስራት አቅም ይኖራት አይኖራት ባይታወቅም አሜሪካና እስራኤል የሰነዘሩት ጥቃት ግን ለኢራንም ሆነ ለሌሎች ሀገራት የኒውክሌር መሳሪያ ከሌላችሁ እንዲህ ትወረራላችሁ፣ ትደበደባላችሁ የሚል አደገኛ መልእክት አስተላልፏል። ይህ መልእክት ቀደም ሲል በሩሲያ የዩክሬን ወረራ፣ በአሜሪካ የኢራቅና የሊቢያ ጥቃቶች ወቅትም የታየ ሲሆን አገራት የኒውክሌር መሳሪያ ቢኖረን የበለጠ ደህንነት ይሰማናል የሚል የተሳሳተ ድምዳሜ ላይ እንዲደርሱ እያደረጋቸው መሆኑን ግን በሚገባ እየታየ መሆኑንም ልብ ይለዋል። ኢራን የኒውክሌር መሳሪያ ቢኖራት ኖሮ አሁን ያለው ግጭት ወደ ኒውክሌር ጦርነት ተቀይሮ ጥፋቱ እጅግ የከፋ ይሆን እንደነበር የሚያነሱ በበኩላቸው የኒውክሌር ኃያላን ሀገራት የራሳቸውን የኒውክሌር ክምችት ሌሎች ሀገራት ላይ ጥቃት ሲሰነዝሩ እንደ መከላከያ ጋሻ እየተጠቀሙበት መሆኑን ተንታኞች በምሬት ይገልጻሉ። ይህ ሁኔታ በዓለም አቀፍ ደረጃ የኒውክሌር መሳሪያን በተመለከተ ያለውን ግልጽ የተዛባ ሚዛን የሚያሳይና ዓለምን ወደማይመለስ አደገኛ የጥቃት አቅጣጫ እየመራት መሆኑን በስጋት እያስጠነቀቁ ነው። በዓለም የኒውክሌር ፖሊሲ ውስጥ ያለውን ግልጽ የተዛባ ሚዛንና የኒውክሌር ጦርነት ትክክለኛ ገጽታ ምን ሊሆን እንደሚችል ትልቅ ማሳያ የምትሆነው እስራኤል ናት። ኢራን የኒውክሌር መሳሪያ ልታበለጽግ ትችላለች በሚል ክስ ጥቃት እየተሰነዘረባት ባለበት ወቅት እስራኤል የኒውክሌር መሳሪያ ባለቤት መሆኗ የአደባባይ ምስጢር ሆኖ ሳለ በዓለም አቀፉ ማህበረሰብ ዘንድ ግን በትዕግስት መታለፉ ትልቅ ቅራኔ መሆኑን ተንታኞች ይናገራሉ። እንደ ነገሩ ታዛቢዎች ገለጻ ከሆነ የኒውክሌር መሳሪያ የሌላቸው ሀገራት ይህንን ኢፍትሐዊ ሁኔታ ለመቀበል
ፈቃደኛ አይደሉም። በተለይም የጸጥታው ምክር ቤት ቋሚ አባል የሆኑትና የኒውክሌር መሳሪያ ስርጭት መከላከያ ስምምነትን የፈረሙት ሀያላን ሀገራት በስምምነቱ አንቀጽ 6 መሰረት የራሳቸውን የኒውክሌር ክምችት ለማጥፋት የገቡትን ቃል ባለመጠበቃቸው ሁኔታው ከቁጥጥር ውጪ እየሆነ መጥቷል። እናንተ መታጠቅ የለባችሁም፣ እኛ ግን መታጠቅ አለብን የሚለው አደገኛ ምክንያታዊ ያልሆነ አቋም ሌሎች ሀገራትም እነዚህ ወታደራዊ ሀያላን ለደህንነታቸው የኒውክሌር መሳሪያ ግድ ካስፈለጋቸው ለኛ ስለምን አያስፈልገንም የሚል ጥያቄ እንዲያነሱና ወደ ኒውክሌር ፉክክር እንዲገቡ እያደረጋቸው ነው። ከዚህ በቀጣይ ይመጣ ይሆናል በሚለው ዓለም ከሚሰጋው የኒውክሌር ጦርነት ጋር ተያያዥ ጭብጥ የአሜሪካ ልዩ ኃይል የኢራንን የዳበረ ዩራኒየም ለመያዝ ስላቀደው ወታደራዊ ዘመቻ የሚነገሩት የዋይት ሃውስ የኮሪደር ወሬዎች ናቸው። ከሰሞኑ የሚወጡት ዘገባዎች እንደሚያመለክቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ከፍተኛ መጠን ያለው የዳበረ ዩራኒየም ክምችት ለመያዝ የአገሪቱ ልዩ ኃይል ወደ ኢራን ለመላክ እያሰቡም ነው። ባለሙያዎች ሊታሰብ የተፈለገው ወታደራዊ እርምጃ እጅግ ውስብስብና አደገኛ መሆኑንም ይገልጻሉ። ኢራን የኒውክሌር መሳሪያ እንዳይኖራት ወይንም የዳበረ ዩራኒየምን ተጠቅማ መሳሪያ የማምረት አቅም እንዳታገኝ ማድረግ ባለፈው 1 ዓመት ውስጥ አሜሪካ ከኢራን ባለስልጣናት ጋር በምታደርገው ንግግር ዋነኛ ጥያቄም ሆኖ ሰነባብቷል። ዋሽንግተን ባለፈው ዓመት በኢራንና በእስራኤል መካከል በነበረው የ12 ቀናት ጦርነት ወቅት የኢራንን የኒውክሌር ተቋማት በቦምብ ለመምታትም ሆነ አሁን ለቀጠለው ግጭት እንደ ዋና ምክንያት ያቀረበችውም ይህንኑ ስጋት ነበረ። ኢራን በበኩሏ የኒውክሌር ፕሮግራሟ ለሰላማዊ የኃይል አቅርቦት ብቻ እንደሆነ ትከራከራለች። ምንም እንኳን ዩራኒየሙን ለሲቪል አገልግሎት ከሚያስፈልገው መጠን በላይ ብታበለጽገውም የኢራን ባለስልጣናት ቀደም ባሉ ድርድሮች ላይ የዩራኒየም ማበልጸግ መጠኑን ለመቀነስ ፈቃደኛ መሆናቸውን ቢገልጹም የኒውክሌር ፕሮግራሙን ሙሉ በሙሉ ለማፍረስ ግን የሀገር ሉዓላዊነት ጉዳይ ነው በሚል እምቢተኝነታቸውን አሳይተዋል። እንደ አውሮፓውያን አቆጣጠር በ2015 የኦባማ አስተዳደር ከኢራንና ከሌሎች ሀገራት ጋር በደረሰው ስምምነት መሰረት ኢራን ዩራኒየምን በከፍተኛ መጠን ላለማበልጸግና በዓለም አቀፍ ፍተሻ ስር ለመሆን ተስማምታ ነበር። ሆኖም ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከዚህ ስምምነት አውጥተዋታል። በአሁኑ ወቅት ኢራን እስከ 60 በመቶ የዳበረ 440 ኪሎ ግራም ወይንም 970 ፓውንድ የሚጠጋ ዩራኒየም እንዳላት ይታመናል። ይህም ወደ 90 በመቶ የኒውክሌር መሳሪያ ደረጃ ለማድረስ እጅግ አጭር ጊዜ የሚፈጅ ነው እያስባለ ነው። የዓለም አቀፉ የኒውክሌር ኃይል ኤጀንሲ ኃላፊው ራፋኤል ግሮሲ እንደገለጹት ይህ መጠን በንድፈ ሐሳብ ደረጃ ከ10 በላይ የኒውክሌር አረሮችን ለመስራት ይበቃል። ከዚህ ክምችት ውስጥ ግማሹ በኢስፋሃን የኒውክሌር ተቋም ዋሻዎች ውስጥ እንደሚገኝ ሲታመን፣ ቀሪው ደግሞ በናትዝ ተቋም እንደሚገኝ ይገመታል። እነዚህ ከመሬት በታች ያሉ ተቋማት ባለፈው ዓመት ጥቃት ደርሶባቸዋል። ሆኖም አሜሪካ ዩራኒየሙ ያለበትን ቦታ ብታውቅ እንኳን በወታደራዊ ኃይል አውጥቶ ለመውሰድ የሚደረግ ሙከራ ከፍተኛ የሎጂስቲክስና የታክቲክ እንቅፋቶች ይገጥሙታል የሚለው ግን ተደጋግሞ የሚሰማ አስተያየት ሆኗል። ወታደራዊ ባለሙያዎች እንደሚሉት የኢስፋሃን ተቋም ከባህር ዳርቻ 480 ኪሎ ሜትር ርቆ በመገኘቱ የአሜሪካ ልዩ ኃይል ረጅም ርቀት በጦርነቱ ቀጠና ውስጥ መጓዝ ይኖርባቸዋል። በተጨማሪም የዋሻዎቹ መግቢያዎች በቦምብ ፍርስራሽ የተደፈኑ በመሆናቸው ከባድ የቁፋሮ መሳሪያዎችን ይዞ መግባት የግድ ይላል። ወታደሮቹ አካባቢውን ተቆጣጥረው ቁፋሮ እስኪጠናቀቅ ድረስ ከኢራን በኩል የሚሰነዘረውን ተከታታይ ጥቃት መቋቋምም ይኖርባቸዋል። የቀድሞ የአሜሪካ የመከላከያ ባለስልጣን ጄሰን ካምቤል እንደሚሉት እንዲህ አይነቱን አደገኛ የማይታሰብ ዘመቻ ማንኛውም ከፍተኛ ወታደራዊ መኮንን ይፈቅዳል ተብሎ አይታሰብም። ሌላው ትልቅ ስጋት የዩራኒየሙ ሁኔታ ሲሆን ዩራኒየሙ የተቀመጠው በጋዝ መልክ ሊሆን ስለሚችል ይህ ጋዝ ከውሃ ጋር ሲገናኝ እጅግ መርዛማና የሚበክል ኬሚካል ይፈጥራል ይላሉ ነገሩን በቅጡ የሚያውቁት። ጋዙ የተቀመጠባቸው ሲሊንደሮች ቢጎዱ በአካባቢው ባሉ ሰዎች ላይ የራዲዬሽን አደጋ ሊያስከትል ይችላሉ። ክምችቱን እዚያው ለማፈንዳት ቢሞከር እንኳን አካባቢውን በኬሚካል ከመበከሉም በላይ ኢራን ቀሪውን ተጠቅማ መሳሪያ እንዳትሰራ ሙሉ በሙሉ ማረጋገጥም አይቻልም። ባለሙያዎች እንደሚናገሩት ከወታደራዊ እርምጃ ይልቅ በስምምነት ዩራኒየሙን በዓለም አቀፍ ቁጥጥር ስር ማድረግ ወይንም በጋራ ስምምነት ማውጣት እጅግ አነስተኛ አደጋ ያለው አማራጭ ቢሆንም ቅሉ ነገሮች ግን ይህን ሁኔታ የሚፈቅዱ አይመስሉም። የሆነስ ሆነና ኢራንንም ሆነ ዋሽንግተንን በቅጡ ሲያጠኑ የከረሙ ጸሐፍት የጦርነት መገባደጃው ከሁለት አማራጮች አያልፍም ባይ ናቸው። እስቲ አጠር አድርገን ሁለቱን አማራጮች እንመልከት። የመጀመሪያው የተኩስ አቁም ስምምነት የሚለው የቢሆን ዕድል ነው። በዕለተ ሐሙስ መጋቢት 24 ቀን 2018 ዓ.ም በኢትዮጵያ ሰዓት አቆጣጠር አመሻሽ ላይ ትራምፕ ባስተላለፉት መልእክት አሜሪካና ኢራን ችግርን ለመፍታት
በጣም ጥሩና ውጤታማ ውይይቶችን እያደረጉ መሆኑን ገልጸዋል። ይህንን ተከትሎም የነዳጅ ዋጋ ወዲያውኑ በ11 በመቶ የቀነሰ ሲሆን የዓለም ገበያ መጠነኛ መነቃቃት አሳይቶ ነበር። ሆኖም የዜና አውታሮች ካሰራጩት እፎይታ በስተጀርባ ትኩረት ያልተሰጣቸው ነጥቦች አሉ። ኢራን እስካሁን ስለ ድርድሩ ማረጋገጫ ያልሰጠችው ሲሆን እስራኤል ደግሞ በቴህራን ላይ የምታደርገውን ጥቃት እንደምትቀጥል አስታውቃለች። በተጨማሪም የሆርሙዝ የባህር ወሽመጥ አሁንም እንደተዘጋ ነው። ትራምፕ ከዚህ ቀደም በመካከለኛው ምስራቅ መሰል ዲፕሎማሲያዊ ስኬት ማግኘታቸውን ቢያበስሩም ውጤቱ ከ45 ሰዓታት በላይ ሳይቆይ ወደ ከፋ ግጭት ማምራቱ የሚታወስ ነው። እናም የተኩስ አቁም ስምምነቱ ቢደርስ እንኳን ሂደቱ ቀላል አይሆንም ባይውዙ ነው። እስካሁን የደረሰው ውድመትና መስተጓጎል የራሱ የሆነ የረጅም ጊዜ ተጽዕኖም አለው። በጦርነቱ ምክንያት በአፍሪካ ዙሪያ እንዲዞሩ የተገደዱ የነዳጅ ጫኝ መርከቦች መዳረሻቸው ሳምንታትን የሚወስድ ሲሆን የተበጣጠሱ የአቅርቦት ሰንሰለቶችም በአንድ ጀንበር ሊጠገኑ አይችሉም። በተጨማሪም የኢንሹራንስ ክፍያዎች አንዴ ከተሰቀሉ በኋላ በፍጥነት አይወርዱም። የዓለም አቀፍ የኤነርጂ ኤጀንሲ ስትራቴጂክ ክምችትም ቢሆን ለዘላለም ሊያገለግል እንደማይችል ማስታወስ ያሻል። ለምሳሌ እንኳን ውጊያው በዚህ ሳምንት ቢቆም የምጣኔ ሀብት ባለሙያዎች የነዳጅ ዋጋ እስከ ክረምት ድረስ ከፍ ብሎ እንደሚቆይ ይገምታሉ። በሆርሙዝ ወሽመጥ በኩል ከሚያልፈው የዓለም ማዳበሪያ 1/3 በመስተጓጎሉ ምክንያት የምግብ ዋጋ እስከ መከር ወቅት ድረስ መጨመሩን እንደሚቀጥል ይጠበቃል። በተጨማሪም ማዕከላዊ ባንኮች በጦርነት ምክንያት የተከሰተውን የዋጋ ግሽበት ለመዋጋት ሲሉ የቤት መግዣና የብድር ወለድን ለመቀነስ የነበራቸውን ዕቅድ ላልተወሰነ ጊዜ አራዝመውታል። ከገንዘብ ኪሳራው ባለፈ የጂኦፖለቲካ ጠባሳው ይበልጥ የጠለቀ ነው። የባህረ ሰላጤው ሀገራት የደህንነት ስምምነቶቻቸውን በድጋሚ እያጤኑ ሲሆን ጃፓንንም በመካከለኛው ምስራቅ ነዳጅ ላይ ያላትን ጥገኝነት ለመቀነስ እያሰበች ነው። ከሁሉም በላይ ደግሞ ለዶላር የዓለም አቀፍ የመጠባበቂያ ገንዘብነት መሠረት የሆነው የአሜሪካ የማስፈራራት አቅም ከፍተኛ የመታመን ኪሳራ ደርሶበታል። በአጭሩ የተኩስ አቁሙ ቢደርስ እንኳን ዓለም ከጦርነቱ ጠባሳ ለመፈወስ ረጅም ጊዜ ከፍተኛ ዋጋ ይጠይቃታል። ከዚህኛው አማራጭ ይልቅ ብዙዎች ይሆናል ብለው የሚያስቡት ደግሞ የጦርነቱ ከዚህ በባሰ እየተባባሰ መሄድ ነው። በአሁኑ ወቅት አብዛኞቹ ተንታኞች ትኩረታቸውን ያደረጉት በዚህ የውጥረት መባባስ ሂደት ላይ ነው። ለዚህም በቂ ምክንያት አላቸው። የሲቢኤስ ኒውስ ዘገባ እንደሚያመለክተው ፔንታገን የምድር ጦር ወደ ኢራን ለመላክ ዝርዝር ዝግጅቶችን እያደረገ ሲሆን በሺዎች የሚቆጠሩ የባህር ኃይል ወታደሮች ወደ ቀጠናው እየተንቀሳቀሱ ነው። በተጨማሪም የትራምፕ አስተዳደር የሆርሙዝ የባህር ወሽመጥ እገዳን ለመስበር የኢራን የነዳጅ ማቀነባበሪያ ማዕከል በሆነችው ሀርግ ደሴት ላይ ጥቃት ለመሰንዘር እያሰበ መሆኑም ተገልጿል። ተንታኞች እንደሚያነሱትም የበላይነትን የመቆጣጠር እሳቤ ማለትም ትራምፕ እንዳሉት በጠንካራ ዱላ ኢራንን በመምታት ማሸነፍ ይቻላል የሚለው እምነት ሁልጊዜም ወደ ምድር ውጊያ ያመራል። ይህ የሚሆነው መሪዎች ስለፈለጉት ሳይሆን የአየር ድብደባ ብቻውን የታለመውን የፖለቲካ ግብ ማሳካት ስለማይችል ነው። በሌላ በኩል ኢራን ፔንታገን ያልጠበቀውን አቅሟን አሳይታለች። ሚሳኤሎቿ ከኢራን 2500 ማይል ርቀት ላይ በህንድ ውቅያኖስ የሚገኘውን የአሜሪካና የእንግሊዝ የጦር ሰፈርን መድረስ እንደሚችሉም አረጋግጠዋል። ምንም እንኳን ሚሳኤሎቹ የታለመውን ግብ አይመቱም፣ ርቀቱ ግን መረጋገጡ በእስራኤል ወታደራዊ አዛዦች ዘንድ ከፍተኛ ስጋት ፈጥሯል። እነዚህ ሚሳኤሎች በርሊን፣ ፓሪስና ሮም ድረስ ሊደርሱ እንደሚችሉም ተነግሯል። ጦርነቱ ወደ ምድር ወረራ ካመራ የሚከተለው ኪሳራ ከባድ ከመሆኑም በላይ ለትውልድ የሚተርፍ ይሆናል። አንዳንዶችም ይህንን ሁኔታ ከአሜሪካ የቪየትናም ጦርነት ተሞክሮ ጋር ያነጻጽሩታል። የቪየትናም ጦርነት በወቅቱ ለወርቅ ዋጋ መውደቅ፣ ለከፍተኛ የኢኮኖሚ መዛባትና 1970ዎቹ የነዳጅ ቀውስ ምክንያት እንደነበረው ሁሉ አሁንም አንድ በርሚል ነዳጅ $200 ሊደርስ እንደሚችል የኢራን አብዮታዊ ዘቡ አስጠንቅቋል። ጎልድማን ሳክስ ባወጣው ትንታኔ መሰረትም የሆርሙዝ ወሽመጥ መዝጋት የነዳጅ ዋጋን እንደ አውሮፓውያን አቆጣጠር በ2008 ከነበረው የሪከርድ ዋጋ በላይ ሊሰቅለው ይችላል። ይህም የዓለም የምግብ ዋጋን ከኮቪድ በፊት ከነበረበት በ24 በመቶ በላይ እንዲጨምርና የማዳበሪያ አቅርቦት እንዲቋረጥ ያደርገዋል። ባጭሩ ለማስቀመጥም የጦርነቱ መባባስ የኢኮኖሚ ኪሳራ ብቻ ሳይሆን ቀጣይ የትውልዶችን የወደፊት ዕድል የሚያጨልም ጥፋት ጭምር እንጂ። እናም የዓለም የጥፋት ቀን ሰዓቷ ወደ እኩለ ሌሊት ለመቃረብ ሰኮንዶች ብቻ ሲቀሩት በሰው ልጅ የጥበብ ታሪክና በድንጋይ ዘመን ድንቁርና መካከል ያለው ብቸኛው ልዩነት በቁጣ የታመቀች አንዲት ቀይ ቁልፍ ብቻ ሆናለች። ቁልፏንስ ቀድሞ ማን ይጫናት ይሆን? ቸር ያሰማን። የሳሎን ቲዩብ ቤተሰቦች